አብዛኛውን ጊዜ ራስ ምታት ሁላችንንም ያመናል። ነገር ግን ይሄ የሚያመን ራስ ምታት ብዙ ጊዜ ከፋፍሎ ነው ወይን ከፊት ለፊት ወይን ከኋላ ወይን ከሁለቱም ጎን ወይን ደግሞ በአንድ ሳይድ ነው። ታዲያ ይሄ ለያይቶ የሚያመን ራስ ምታት የምን በሽታ መገለጫ ነው? በአንድ ሳይድ ከሆነ ለምሳሌ ምን አይነት በሽታን ይገልጻል የሚለውን እያንዳንዱን ለያይተን አብረን እንወያያለን። ቆይታችሁን እስከ መጨረሻው ከኔ ጋር በማድረግ ተከታተሉኝ። ታዲያ ጤና ይስጥልኝ የጤና ኬር ዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ በየሳምንቱ ስለ ጤናችን በተለያየ ርዕስ ዙሪያ ላይ አብረን የምንወያይበት ፕሮግራም ነው። ለዛሬ ይዤላችሁ የቀረብኩት የመወያያ ርዕሳችን ስለ ራስ ምታት ነው። እንደሚታወቀው የራስ ምታት ብዙ አይነት ራስ ምታት አለ አከፋፍሎ የሚያመን እና ዛሬ እያንዳንዱን የራስ ምታት አይነቶች ከምን ጋር ይያያዛሉ፣ ከምን ህመም ጋር ወይም ደግሞ ከምን በሽታ ጋር ይያያዛሉ የሚለውን ለያይተን እናያለን። ቆይታችሁን እስከ መጨረሻ ከኔ ጋር አድርጉ። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እላችኋለሁ። ወደ ውይይቱ አብረን እንለፍ። ታዲያስ እንደሚታወቀው ራስ ምታት በጣም ብዙ ሰውን ያማል፣ ሁላችንም የሚያመን ነው። ራስ ምታት ማለት ዋናው መገለጫው ራሱ የሌላም በሽታ መገለጫ ነው። የሆነ ቦታ ላይ ሲያመን ወይም ደግሞ በሆነ ህመም በሆነ በሽታ ምክንያት ሰውነታችን ውስጥ የሆነ ችግር ሲኖር ምልክቱ በራስ ምታት ነው። ራስ ምታት በሽታ በውስጣችን እንዳለ ማሳያ ነው። ስለዚህ ስለ ራስ ምታት ዛሬ በዋና 8 ቦታ ላይ ከፋፍለን እናያለን። እነዚህ የራስ ምታት አይነቶች ምንድናቸው የሚለውን ስናይ በአንደኛ ደረጃ ላይ ቴንሽን ሄዴክ የሚባል ነው። ቴንሽን ሄዴክ ማለት በጣም ስንጨናነቅ ወይም ደግሞ የሆነ ቴንሽን ውስጥ ስንገባ የሚያመን የራስ ምታት አይነት ነው። አንድ ሰው በጣም በሆነ ነገር ሲጨናነቅ ሲጠበብ የሆነ ነገር ቴንሽን ሲያደርገው በሁለቱም ሳይድ ላይ ነው የሚያመን ራሳችንን ማለት ነው። በሁለቱም በኩል ራሳችን ያመናል። ወጥሮ የመያዝ ላያችን ላይ የመጫን ባህሪ ይሰማናል። ውጥርጥር አድርጎ የመያዝ ስሜት ይሰማናል ማለት ነው። እንደዚህ አይነት ስሜት ሲሰማን ከቴንሽን ወይም ደግሞ ከስትረስ ከመጨናነቅ የሚመጣ የራስ ምታት አይነት ነው ማለት ነው። ሌላኛው የራስ ምታት የማይግሬን ሄዴክ የምንለው ነው። ወይም ደግሞ የማይግሬን የራስ ምታት በጣም ብዙ ሰው ይታመማል። ማይግሬን ሄዴክ ማለት ደግሞ በአንድ ሳይድ ነው በጣም የሚያመን፣ ወይም በቀኝ ሊሆን ይችላል ወይም በግራ ሊሆን ይችላል። በጣም የህመም ስሜት ሲሰማን ነው በአንድ በኩል ነው የሚሰማን። የማይግሬን ሄዴክ ሲኖር ደግሞ የተለያየ ምልክቶችን ያሳየናል። አንደኛው የማቅለሽለሽ ስሜት ይኖረናል። ጫጫታን ያስጠላናል። ጨለማ ክፍል ነው የሚያስፈልገን። በቃ የሆነ ደምዘዝ ያለ ቦታ ላይ መሆን ያስፈልገናል ማለት ነው። ስለዚህ እንደዚህ አይነት ራስ ምታት ለይቶ በአንድ በኩል የሚያማችሁ ራስ ምታት የማይግሬን ሄዴክ ነው። ታዲያስ ይሄ የማይግሬን ሄዴክ ከተለያየ ምክንያት ነው የሚባባስብን ወይም ደግሞ የሚነሳው ከቅዝቃዜ፣ ከአቧራ ነገር፣ በጣም ከፍተኛ የሆነ ፀሐይ ውስጥ በመሄድ ከእንደዚህ አይነት ምክንያቶች ሊነሳብን ይችላል። እንደዚህ አይነት ባህሪ የሚኖራችሁ ከሆነ ቶሎ ብላችሁ ማድረግ ያለባችሁ ምንድነው? ለብቻችሁ ሰው ማይረብሻችሁ ቦታ ላይ ቀለል ያለ ቦታ ደምዘዝ ያለ ክፍል ላይ ራሳችሁን ትንሽ እረፍት መውሰድ ያስፈልጋችኋል። ራሳችሁን አይሶሌት አድርጋችሁ መቆየት ያስፈልጋችኋል ማለት ነው። ሌላው በተጨማሪ ሳይነስ ሄዴክ የምንለው ነው። ወይም ደግሞ ከሳይነስ ምክንያት የሚመጣ ራስ ምታት ነው። ይሄ ከሳይነስ ምክንያት የሚመጣው ራስ ምታት አብዛኛውን ጊዜ እዚህ ፊት ለፊት ላይ ነው የሚያመን። እዚህ አካባቢ ላይ ፊታችን አካባቢ ላይ ማጨናነቅ፣ እዚህ አካባቢ ላይ መምታት፣ ከፍተኛ የሆነ ራስ ምታት ይኖራል ማለት ነው። ታዲያስ እንደዚህ አይነት ራስ ምታት ሲኖር ከሳይነስ ምክንያት የሚመጣ ስለሆነ ጥንቃቄ ማድረግ ያስፈልጋቸዋል። ሳይነስን የሚያባብስ ነገሮች በጣም ቀዝቃዛ አየር፣ አቧራ ነገር፣ ብናኝ ነገር፣ በጣም ሽታ ያለው ነገር፣ እንደዚህ አይነት ነገሮች አለርጂ ይሆኑባቸዋል፣ ሳይነስን ያስከትላሉ ማለት ነው። ስለዚህ እንደዚህ አይነት ነገሮች አብዛኛውን ጊዜ በእናንተ ዙሪያ ላይ የሚኖሩ ከሆነ ለምሳሌ በረኪና የምትጠቀሙት የበረኪና ለምሳሌ እቃም ለማጠብ በረኪና ተጠቀማላችሁ። የተለያየ አይነት
ኬሚካሎችን ልትጠቀሙ ትችላላችሁ። እነዛን የውሃውን መጠን በዛ በማድረግ ውስጥ ያለውን ኬሚካሊቲ ወይም ደግሞ የኬሚካል መጠኑን በመቀነስ እነዚህን አለርጂ ጥንቃቄ ማድረግ ያስፈልጋችኋል ማለት ነው። በተጨማሪ ስለ ሳይነስ ቪዲዮ ስለተሰራ ቪዲዮን ማየት ትችላላችሁ። ዛሬ በዋናነት ማየት የፈለግነው ራስ ምታት ሲኖር የት አካባቢ ላይ ነው፣ የራስ ምታት ደግሞ ምንን ይገልጻል የሚለውን ለማየት ነው። እንዲሁም በተጨማሪ ክላስተር ሄዴክ የምንለው ነው። ይሄ ማለት አንድን ቦታ አካፍሎ የሚያመን የራስ ምታት አይነት ነው። ብዙ ጊዜ እንደዚህ አይነት ራስ ምታት አይን አካባቢ ላይ ነው የሚያመን፣ አንድ አይን አካባቢ ላይ ለይቶ በተመሳሳይ ሰዓት እንደዚህ አይነት ራስ ምታት የሚኖረው። ለምሳሌ ዛሬ ጠዋት 3 ሰዓት ላይ ቢሆን ነገም በዛው ሰዓት ላይ በተመሳሳይ ሰዓት ያመናል። እንደዚህ አይነት ህመም ሲኖር አይናችን በብዛት እንባ ታውቆራለች፣ አይናችን ያለቅሳል። እንደዚህ አይነት ምልክቶች ይኖራሉ ማለት ነው። እንደዚሁም በተጨማሪ ከዲሃይድሬሽን ምክንያት የሚመጣ ራስ ምታት ነው። ይሄ ማለት ዲሃይድሬሽን ማለት በሰውነታችን ውስጥ ያለው የፈሳሽ መጠን በጣም ሲያንስ ነው። ይሄ ደግሞ የሚመጣበት ምክንያት በቂ ውሃ የማንጠጣ ከሆነ፣ በቂ የተለያዩ ፍሉይዶችን ወይም ደግሞ ፈሳሾችን የማንጠቀም ከሆነ እንደዚህ አይነት የራስ ምታት ይመጣል ማለት ነው። እንደዚህ አይነት ራስ ምታት ደግሞ ሙሉ ሰውነታችንን በጣም የማድከም ባህሪ አለው። ራስ ምታትም አለው። እንደዚህም ደግሞ ሰውነታችን ማደካከም፣ ሰውነታችን ልፍስፍስ ማድረግ፣ ይሄም አንዱ የዲሃይድሬሽን ምልክት ነው። ስለዚህ እንደዚህ አይነት ችግር ሲኖር ሰውነታችን በጣም ሲደካክም፣ በጣም ዊክ ሲሆን በቂ ፈሳሽ በቂ ውሃ መውሰድ ያስፈልገናል ማለት ነው። ስለዚህ ይህንን አውቃችሁ ራሳችሁን መጠበቅ ይገባችኋል ማለት ነው። ሌላውና ዋነኛው በሃይ ብለድ ፕሬሸር የሚመጣ ራስ ምታት ነው። ይሄ ማለት በደም ግፊት ምክንያት የሚከሰት ራስ ምታት ነው። እንደዚህ አይነት ራስ ምታት ሲኖር፣ በደም ግፊት ምክንያት የሚመጣ ራስ ምታት ሲኖር ከኋላ በኩል ነው የሚያማችሁ። ይሄ ራሳችሁን ከኋላ በኩል ጨምድዶ ነው የሚይዛችሁ፣ በጣም ይጫናችኋል፣ ፕሬሸር አለው እና ይሄ አይነት ራስ ምታት ሲኖር መጠራጠር አለባችሁ። ከደም ግፊት የሚመጣ ራስ ምታት ነው ማለት ነው። እና እንደዚህ አይነት ምልክት ስታዩ ቶሎ ብላችሁ ደማችሁን ቼክ መደረግ መመርመርና ክትትል ማድረግ ያስፈልጋችኋል ማለት ነው። እንደዚህ በተጨማሪ ከአይስትሬን ምክንያት የሚመጣ ራስ ምታት ነው። ይሄ ማለት ብዙ ጊዜ ጨረር የምታዩ ከሆነ ቴሌቪዥን ሊሆን ይችላል፣ ኮምፒውተር ወይም ስልክ ሊሆን ይችላል። እንደዚህ አይነቶችን ነገሮች ስትጠቀሙ አይስትሬን ሄዴክ ይኖረናል። ይሄ ማለት አይናችን አካባቢ ላይ ነው ፕሬሸር የሚኖረን ማለት ነው። በጣም ወደታች የመውጋት ራሳችን አካባቢ ላይ በጣም የማደካከምና ራስ ምታት ስሜት ይሰማናል ማለት ነው። እንደዚህ አይነት ችግር በተደጋጋሚ ስክሪን ስትጠቀሙ የሚሰማችሁ ከሆነ ጥንቃቄ ማድረግ፣ እረፍት ማድረግ ያስፈልጋችኋል። ብዙ ጊዜ ስክሪን ላይ መቆየት የለባችሁ ማለት ነው። ሌላውና ዋናው ነገር ደግሞ ማወቅ ያለባችሁ ከኢንፌክሽን ምክንያት ወይም ደግሞ ከቁስለት ምክንያት የሚመጣ ራስ ምታት ነው። እንደዚህ አይነት ራስ ምታት ሲኖር የተለያየ 3 ምልክትና ከዛ በላይ ልታዩ ትችላላችሁ። እነሱም ከፍተኛ የሆነ የሰውነት ትኩሳት፣ ራስ ምታት፣ እንደዛው አንገት አካባቢ ላይ ቁልፍ አድርጎ የመያዝ ባህሪ ይኖራል። እንደዚህ አይነት ነገር ሲኖር ከኢንፌክሽን ምክንያት የሚመጣ ራስ ምታት ነው እና ይህንን አውቃችሁ ሰውነታችሁ በጣም የሚያተኩስ ራስ ምታት የሚኖራችሁ በተጨማሪ አንገታችሁ አካባቢ ላይ ቆልፎ የሚይዛችሁ ከሆነ ሰውነታችሁ ውስጥ የሆነ ቦታ ላይ ኢንፌክሽን ወይም ደግሞ ቁስለት አለ ማለት ነው። ታዲያስ እንደዚህ አይነት ምልክት ሲታያችሁ ቶሎ ብላችሁ ወደ ሕክምና ተቋም በመሄድ መመርመር ያስፈልጋችኋል ማለት ነው። ታዲያስ እንደዚህ አይነት ራስ ምታት ሲኖር በቤታችሁ ውስጥ መጀመሪያ ላይ ምን ማድረግ አለባችሁ ብለን ስናይ፣ አንደኛው ቅድም እንዳልኳችሁ ቀለል ያለና ደምዘዝ ያለ ክፍል ውስጥ ለብቻችሁ እረፍት ማድረግ ያለባችሁ፣ በቂ እረፍት መውሰድ አለባችሁ። መተኛትም ካለባችሁ መተኛት ያስፈልጋችኋል። እንደዛውም ደግሞ በቂ የሆነ ውሃ መጠጣት ያስፈልጋችኋል። ውሃ በየጊዜው መጠጣት ይገባናል። ነገር ግን እንደዚህ አይነት ራስ ምታት ሲኖር ደግሞ ውሃ ስትጠጡ እንድትረጋጉ ያደርጋችኋል። በሰውነታችሁ ውስጥ ያለው ፈሳሽ በቂ እንዲሆን ያደርጋችኋል ማለት ነው። ሌላው በተጨማሪ ማድረግ ያለባችሁ ቀዝቃዛ ውሃ ወይም ደግሞ ለብ ያለ ውሃ ፎሬን ሄድ አካባቢ እዚህ አካባቢ ላይ ወይም ደግሞ እዚህ አካባቢ ላይ ሊሆን ይችላል እላው ኮምፕረስ ማድረግ እላው ያዝ ማድረግ ያስፈልጋችኋል። እላው ያዝ ስታደርጉ ያ ራስ ምታት ቀለል እንድልላችሁ
ያደርጋል። ምንም አይነት ለውጥ የማይኖረው ከሆነ ፓራስታሞል ወይም ደግሞ ኢቡፕሮፊን እነዚህን መድኃኒቶች መጠቀም ያስፈልጋቸዋል። ከዚህ አልፎ ይሄ ራስ ምታት ምንም ማይተዋችሁና የሚቀጥል ከሆነ ቶሎ ወደ ጤና ተቋም በመሄድ መታየትና መመርመር ያስፈልጋቸዋል። ብዙ ጊዜ ሰው ራስ ምታት ነው ብሎ ችላ ይላል። ራስ ምታት ማለት የሌላ በሽታ መገለጫ ስለሆነ ችላ ማለት የለባችሁም። ቶሎ መታየት ማማከር ያስፈልጋቸዋል ማለት ነው። ታዲያስ ለዛሬ ስለ ራስ ምታት አጠር ያለ ውይይታችን ይህን ይመስል ነበር። ቆይታችሁን ከኔ ጋር ስላደረጋችሁ በጣም ከልብ አመሰግናለሁ። ሳምንት በሌላ ፕሮግራም እንገናኛለን። ሰላም ሁኑ። በድጋሚ ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እላችኋለሁ። ሰላም ሁኑ። ቸር ሰንብቱ።